ሄሎ ሰላም ጤና ይስጥልኝ የአተማ አካዳሚ ቲዩብ ተከታታዮች እንደምን አላችሁ? የፋርማሲ ዲፕሎማ ተማሪዎች ባለፈው እንግዲህ ቻፕተር 4ን ፕሪፔሪንግ ኤክስቴምፖራነስ ፕሮዳክትስ በሚለው ቻፕተር 4 ላይ ጀምረን በፓርት 1 ኢንትሮዳክሽኑን አይተን ፓርት 2 ሳይረብ ሊዘር እንደ ሊንክተስ የሚለው ላይ ነው ያቆምነው። ዛሬ ከዚህ ጀምረን ደግሞ በፓርት 2 የምንቀጥል ይሆናል። ይሄንን ኮርስ የምትፈልጉ የፋርማሲ ቲቤት ተማሪዎች ከመጀመሪያ እስከ ሙሉ ሞጁሉን እየሰራን ነው። አሲስቲንግ ኤክስቴምፖራነስ ፕሪፓሬሽን የሚለውን ኮርስ ማለት ነው። ስለዚህ ከኋላ ጀምራችሁ ማየት ትችላላችሁ። እስካሁን ስትከታተሉ የከረማችሁ ልጆች ደግሞ ይሄ ቻፕተር 4 ፓርት 2 ላይ እንዳለን በግልጽ የሚገባችሁ ይሆናል ብዬ አስባለሁ። ይሄን ቪዲዮ በኦሮምኛ እንፈልጋለን ካላችሁ ደግሞ ኦኬፍ ቲዩብ ላይ ሄዳችሁ ከ13200 ሰብስክራይበር በላይ ያለው ኦኬፍ ቲዩብ የሚል ቻናል ላይ በመግባት ቪዲዮ ውስጥ ገብታችሁ ይሄንን ማግኘት ትችላላችሁ። ስለዚህ በአማርኛም በኦሮምኛም በደንብ እየሰራን እንገኛለን ማለት ነው። ዛሬ በፓርት 2 ዛሬ እንግዲህ ስለ ሳይረብ ሊዘር እና ሊንክተስ ነው የምናየው። ሳይረብ ሹሮፕ የምንለው ነው ባጭሩ። ሳይረብ ስንል ሹሮፕ ማለት ነው። ሹሮፕ እንግዲህ ጣፋጭ ነው እንደምታውቁት ብዙ ጊዜ። ሳይረብ ሊኩዊድ ዶዜጅ ፎርም ከምንለው አንዱ ነው ማለት ነው። ሳይረብ አር ኮንሰንትሬትድ አኪዩት ሶሉሽን ኦፍ ሱክሮስ ይላል። ሱክሮስ ስኳር ነው፣ ጣፋጭ ነው ታውቃላችሁ። እንደ other sugars or sweetening agents to which small quantity of the suitable polyhydric alcohols may be added to retard crystallization or to increase solubility of other ingredient ይላል። ያው small quantity of ሌሎች like sweetening agent የምንላቸው ምናልባት ሊኖሩ ይችላሉ። አንዳንድ ፖሊሃይድሪክ አልኮል የምንለው in order to crystallization avoid ለማድረግ እና solubility enhance ለማድረግ እንጠቀም እንችላለን ማለት ነው። እንግዲህ ሳይረብ ባጭሩ concentrated acute solution of sucrose ማለት እንችላለን ማለት ነው። sucrose syrups usually contain aromatic and other flavoring agent ይላል። ያው ጠረናቸው ጣዕማቸው እንዲጣፍጥ ደግሞ flavoring agentዎችንም ሳይረብ ላይ ልንጨምር እንችላለን ማለት ነው። ስለዚህ ሳይረብ concentrated acute solution of sucrose but having a small amount of polyhydric alcohols as well as some aromatic and sweetening agent ያለው liquid dosage form ስር የሚመደብ አንዱ ፕሮዳክታችን ነው ማለት ነው። ሌላው ሊዘር ነው። an ሊዘር is a liquid oral preparation that usually contain an either potent or unpleasant tasting drug ይላል። እንግዲህ ሊዘርም liquid dosage form ውስጥ አንዱ ነው። ነገር ግን በጣም ፖተንት የሆነ ግን unpleasant የሆነ ቴስቲንግ ያለው ingredient or drug ሊሆን ይችላል ማለት ነው ሊዘር። The formulation is clear and generally contains a high proportion of sugar or other sweetening agent including mask offensive or nauseous taste ይላል። ይሄ ኦፌንሲቭ ማለት በጣም አስቸጋሪ የሆነ የማቅለሽለሽ ጥሩ ያልሆነ ቴስት ያለውን ማስክ ለማድረግ ወይም ደግሞ አቮይድ ለማድረግ ስዊትኒንግ ኤጀንትን እንጨምራለን ማለት ነው። in case of ሊዘርም ማለት ነው። especially pediatric ሊዘር are usually formulated with the fruit syrup as a base flavoring agent ይላል። ለህፃናት ፔዲያትሪክ ማለት ህፃናት ነው። ለህፃናት የምንሰራው ፕሮዳክት ብዙ ጊዜ ጣፋጭ ቢሆን ይመረጣል። ከመልክ አንፃርም ከሽታ አንፃርም ጥሩ ጠረን ያለው መልኩ የሚያምር ኤስቴቲክ የሆነ ቢሆን ጥሩ ነውና ስለዚህ ፔዲያትሪክ ሊዘር ስንሰራም እነኚህን ግብአቶች በማሟላት ነው ማለት ነው የምንሰራው። ሌላው ሊንክተስ ነው። ሊንክተስ is a liquid oral preparation that is chiefly used for demulcent, expectorant or sedative purpose principally in the treatment of cough ይላል። ያው ለጉፋን አሁን ኤክስፔክቶራንት ስንል ሀክታን ለማስወገድ ወይም ደግሞ ጉፋን ነገርን ለማስወገድ የምንጠቀመው ነው። ሴዴቲቭ ስንል እንቅልፍ እንድንተኛ የሚያደርጉ ነገሮች ሊሆኑ ይችላሉ። አንኮንሺየስ እንድንሆን ኮንሺየስነሳችንን እንዲቀንስ ሬስት እንድናደርግ የሚያደርጉ ነገሮች ሊሆኑ ይችላሉ። ሊንክተስ is intended to be sipped slowly and allowed to trickle down the throat in the undiluted form. Consequently, linktas are formulated as a viscous solution which contains sugar ይላል። ያው ሊንክተስ ውስጥም ሹገር እንደ ስዊትኒንግ ኤጀንት እንጠቀማለን። ሊንክተስ ከሌሎቹ የሚለየው ሊኩዊድ ዶዜጅ ፎርም ቢሆንም ትንሽ ሞር ቪስከስ የሆነ ፕሮዳክት እንደሆነ ደግሞ ልናውቅ ያስፈልጋል። ሌላው እንግዲህ ኮምፓውንዲንግ ኦፍ ሰስፔንሽን ነው። የሚቀጥለው 4.2 ላይ ኮምፓውንዲንግ ኦፍ
ፋርማሲውቲካል ሰስፔንሽን ይላል። ሶ ሰስፔንሽን ምንድነው ሲባል ሰስፔንሽን are a dispersion system in which a finely divided drug particle called a disperse phase are distributed throughout the vehicle or called dispersion medium or continuous phase in which the drug exhibit a minimum degree of solubility ይላል። ስለዚህ እዚህ ጋር ሁለት ፌሶች አሉ ማለት ነው ሰስፔንሽን ላይ ሶ ኮልድ ዲስፐርስ ፌስ የምንለውና ሶ ኮልድ ዲስፐርሽን ሚዲየም ኦር what called continuous phase የምንለው እዛ መሃል ነው እንግዲህ ዋቱ ሁለቱ ሚክስ ሲሆኑ ፌስ ይፈጠራል because of the minimum degree of solubility ስላላቸው. So it include both powder in dry form to be placed in suspension and the drug suspended in a liquid particles. Suspension can be classified into coarse suspension in which the particles are large. አሁን coarse ስንል ፓርቲክል ሳይዙ ከፍ ያለ እንደሆነ ይታወቃል። So larger than 1 micrometer በላይ ከሆነ coarse suspension እንለዋለን። ሌላው ደግሞ colloidal suspension የምንለው ነው. Is a dispersion of a particle with a mean diameter of less than 1 micrometer or 0.5 micrometer to 1. ስለዚህ በዚህ መካከል ከሆነ colloidal particle ሳይዙ the so called colloidal suspension እንለዋለን። ስለዚህ ሁለት አይነት ሰስፔንሽኖች ይኖራሉ coarse suspension እና colloidal suspension ብለን ክላሲፋይ ልናደርጋቸው እንችላለን ማለት ነው። So the major application suspension ምንድነው more of application ሲባል እንግዲህ suspension dosage form can be administered orally ሊሆን ይችላል injected parenterally ሊሆን ይችላል parenteral ስንል እንግዲህ intramuscularly ወይም ደግሞ subcutaneously or applied externally topically ስኪናችን ላይ አይናችን ጆሮአችን ሊሆን ይችላል topically ልንጠቀመው እንችላለን ማለት ነው እንግዲህ suspension ነገር ግን what call internally እንጠቀመዋለን ማለት ነው እንግዲህ route of administrationአችን maybe orally ሊሆን ይችላል injection ሊሆን ይችላል parenterally ማለት ነው parenteral ሲባል ደግሞ ያ ሁለቱን በውስጡ ስለሚይዝ ማለት ነው or externally ደግሞ apply ልናደርገው እንችላለን so the physical properties of suspension and their design depend upon the nature of the dispersed phase the dispersion medium and the pharmaceutical additive ነው ስለዚህ physical property yes ያን suspension physical property depend የሚያደርገው እንግዲህ nature of dispersed phase the dispersion medium እና the pharmaceutical additive እነዚህ ሶስቱ ላይ ዲፔንድ ይሆናል ማለት ነው ስፔሻሊ ፊዚካል ፕሮፐርቲው ከለሩ ሊሆን ይችላል ሶሉቢሊቲው ሊሆን ይችላል ቦይሊንግ ፖይንት ሜልቲንግ ፖይንቱ yes እነኚህ ዲፔንድ የሚያደርጉት እነኚህ ፓራሜትሮች ወይም ፋክተሮች ላይ ነው ማለት ነው so the drug particles or dispersed phase in suspension could be diffusible solid ሊሆን ይችላል indiffusible or poorly wettable solid ሊሆን ይችላል ማለት ነው so the drug particle or dispersed phase in suspension could be diffusible indiffusible or poorly wettable solid ሊሆን ይችላል እያንዳንዳቸው እንግዲህ what call dispersed phase ውስጥ የሚገኝ drug particles ናቸው ማለት ነው for so called suspension ሌላው suspension containing diffusible solid ይላል so diffusible solid also called dispersible solid are light and easily wettable ይሄ በጣም ላይት የሆኑ በቀላሉ ሊረጡ የሚችሉ ሶሊዶችን ነው እንግዲህ diffusible solid የምንላቸው they readily mix with water and on shaking diffuse evenly through the liquid for a long enough for the dose to be measured ይላል ensure even distribution in each dose so example diffusible solid are light kaolin ሊሆን ይችላል magnesium triesilicate light magnesium carbonate calcium carbonate የምንላቸው most of the time they can be classified under diffusible what called solids ናቸው ማለት ነው diffusible solids ናቸው ማለት ነው so diffusible solid እነኚህን ይዛል ማለት ነው indiffusible ማን ነው poorly wettable የምንለው ደግሞ ማን ነው የሚለውን እናያለን ማለት ነው so indiffusible solid የምንላቸው ደግሞ indiffusible solid will not remain evenly distributed in the vehicle along enough to ensure uniform of dosage form ይሄ እንግዲህ አስቸጋሪው ነገር ነው ማለት ነው indiffusible በቀላሉ ዲስትሪቢዩት አይሆንም በቬሂክል ውስጥ ማለት ነው በቬሂክል ውስጥ ዩኒፎርምሊ ዲስትሪቢዩት አልሆነም ማለት ዩኒፎርሚቲ ዶዝ ላይ አስቸጋሪ ሊያደርግብን ይችላል ማለት ለምሳሌ ቾክ ዚንክ ኦክሳይድ ካላሚን አስፕሪን ፌኖባርቢቶንን ወሰድን ዳራን indiffusible ሶሊዶች ናቸው ማለት ነው so the simplest way of correcting this problem is to increase viscosity of the formation of aggregate that settle rapidly
ስለዚህ ይሄ ኢንዲፊሰብል ሶሊድ የሚያመጣውን ፕሮብሌም ሶልቭ የምናደርግበት ቴክኒክ ነው እንግዲህ አን ኢንክሪመንት ኦፍ ቪስኮሲቲ የምንለው ኢንክሪመንት ኦፍ ቪስኮሲቲ የምንለው ይሄንን ሶልቭ ያደርግልናል ነው። ሶ ዘ ቲክኒንግ ኤጀንት used to stabilize suspension is substance that spontaneously form a colloidal dispersion in an aqueous medium because of their affinity to the water ይላል። ስለዚህ as a result of affinity ቲክኒንግ ኤጀንት እንጨምራለን ማለት ነው። ሰስፔንሽን ስንሰራ ትልቁ ነገር ስታብላይዝ ማድረግ ይጠቅመናል። ሌላው ደግሞ ኮሎዲያል ዲስፐርሽን አኪዩስ ሚዲየም ላይ ምን እንዲሆን ስፖንታነስሊ ፎርም እንዲያደርግ ሊያገለግልልን ይችላል። ያማ የሚሆነው ትልቁ ምክንያት ለውሃ አፊኒቲ ስላለው ነው ማለት ነው። ሌላው there are three major group of thickening agent ይላል። ሶስት አይነት ቲክኒንግ ኤጀንቶች አሉ። እንግዲህ የመጀመሪያው ፖሊሳካራይድ የምንለው ነው። ላይክ አካሺያ ጄም፣ ትራንጋንካ፣ ሚታይል ሴሉሎስ፣ ሶዲየም አልጂኔት፣ ማክሮስ ክሪስታላይን ሴሉሎስ፣ ሶዲየም ካርቦክሲ ሚታይል ሴሉሎስ ስታርች የምንላቸው እነኚህ ፖሊሳካራይዶች ናቸው። እንደ ቲክኒንግ ኤጀንት የሚያገለግሉን ፖሊሳካራይዶች ናቸው። ኢንኦርጋኒክ ኤጀንት ምንላቸውም አሉ ላይክ ቤንቶናይትስ፣ ቬገም፣ ሄክቶራይትስ፣ አልሙኒየም ሃይድሮክሳይድ የምንላቸው ደግሞ እነኚህ ኢንኦርጋኒክ ቲክኒንግ ኤጀንቶች ናቸው። ሌላው ሲንቴቲክ ደግሞ አለ። ሲንቴቲክ ኤጀንት ምንላቸው ላይክ ካርቦክሲ ቪኒያል ፖሊመር ኦር ካርቦመር፣ ኮሎዲያል ሲሊከን ዳይኦክሳይድ እነኚህ ዛር ሲንቴቲክ ቲክኒንግ ኤጀንቶች ናቸው። ስለዚህ በአጠቃላይ ሶስት አይነት ቲክኒንግ ኤጀንቶች ይኖሩናል። ፖሊሳካራይድስ፣ ኢንኦርጋኒክ ኤጀንት እንደ ሲንቴቲክ ኤጀንት ብለን በሶስት ልንከፍላቸው እንችላለን። ሶ ዋንስ ሰስፔንሽን ይሁን ኦር ሌሎች ሊኩዊድ ዶዝ ፎርም ከሰራን በኋላ የግድ ኮንቴነር ያስፈልጋቸዋል። ዛ ኮንቴነር ውስጥ ካስገባን በኋላ ደግሞ ሌብል ማድረግ ይጠበቅብናል ማለት ነው። ስለዚህ ሰስፔንሽን ምን ውስጥ ይቀመጣል ሲባል እንግዲህ ሰስፔንሽን አር ጀነራሊ ፓክድ ኢን ዌል ክሎዝድ ኮንቴነር አፕሮፕሪየት ቱ ዘ ክላስ ኦፍ ዘ ዲስፐርስድ ሚዲየም ሜዲሲን ቢት ሚክስቸር ሎሽን ኤርድሮፕ ኢኔማ ኦር ዋቴቨር ምንም ሊሆን ይችላል። ብቻ ግን ለዚህ የሚስማማውን ኮንቴነር እንመርጣለን ማለት ነው። ያ ኮንቴነር ደግሞ በትክክል ሊከደን የሚችል ኤር ወደ ውስጥ የማያስገባ ኦክሲጅን ወደ ውስጥ የማያስገባ ለምን ወደ ውስጥ የሚገባ ከሆነ አውቶ ኦክሲዴሽን የሚባል ሴናሪዮ ስለሚኖር ያንን ፕሮዳክታችንን ፊዚካል እንደ ኬሚካል ፕሮፐርቲውን ሊቀይርብን ይችላል። ጠረን ሊያመጣ ይችላል። ከለሩ ሊቀይርብን ይችላል። ስታቢሊቲው አፌክት ሊሆን ይችላል ማለት ነው። ስለዚህ ዌል ክሎዝድ ኮንቴነር መጠቀም አለብን ነው። ሌላው if the preparation is particularly viscous a wide mounted container may be used እንግዲህ ሰስፔንሽኑ ደግሞ ሞር ቪስከስ የሚሆን ከሆነ ወደ ውስጥ በቀላሉ ላይ ገባልን ይችላል አፉ ጠባብ የሆነ ኮንቴነር ከተጠቀምን። ስለዚህ አፉ ሰፋ ያለ ኮንቴነር ነገር ግን በክዳኑ ደግሞ በደንብ ሊከደን የሚችል መጠቀም አለብን ማለት ነው። ሶ ኮንቴነር ኦፍ ሰስፔንሽን should be of suitable size to allow shaking ያው ሰስፔንሽን ነው ዲስፔንስ ከማድረጋችን በፊት ሼክ ማድረግ አለብን። ስለዚህ ያን ሼክ እንድናደርግ ደግሞ ምን መሆን አለበት? ምቹ የሆነ ፕሮዳክት መሆን አለበት ማለት ነው። ሶ ሌብል ፎር ሰስፔንሽን ኢንክሉድ እንግዲህ አሁን ሌብሊንግ እንሰራለን። ፕሮዳክታችንን ኮንቴነር ውስጥ ካስገባን በኋላ የግድ ያንን ፕሮዳክት ደግሞ ሌብል አድርገን ነው ፓኬጅ የምናደርገው። ፓኬጅ ካደረግን በኋላ ሌብል እናደርጋለንና ሌብል ላይ ሰስፔንሽን ላይ ምን አይነት መረጃዎች ናቸው ሊካተቱ የሚችሉ ሲባል የመጀመሪያው ዳይሬክሽን ነው። እንግዲህ ዳይሬክሽን ኦፍ ዩዝ የምንለው ይሄ ሼክ ዌል ቢፎር ዩዝ ከመጠቀም በፊት በደንብ አድርገህ ሼክ አድርገው የሚለው ዳይሬክሽን ኦፍ ዩዝ ነው። ያው ይሄን ብዙ ጊዜ እንጽፋለን። ሌላው ደግሞ ስቶሪንግ ኩል ፕሌስ ኖት ፍሪጀሬተር አሁን ቀዝቃዛ ቦታ ይቀመጣል እንጂ ፍሪጅ ውስጥ ይቀመጣል እያልን አይደለም ነው። ሶ ቀዝቃዛ ቦታ መቀመጥ አለበት ግን ፍሪጅ ውስጥ አይደለም። ሌላው also expire date for suspension that should be prepared recently is 1 month and it is difficult diluted 2 months ይላል። ይሄ ማለት የአንድ ሰስፔንሽን ኤክስፓየር ዴቱ ምን ያክል ነው? እንግዲህ ኮንሰንትሬትድ ነው ዳይሬክት ፕሪፔር የተደረገ ከሆነ ለአንድ ወር ሼልፍ ላይፍ ይኖረዋል። ቢዮንድ ዩዝ ዴቱ አንድ ወር ያህል ይቆያል። ነገር ግን ምናልባት በውሃ ዳይሉት አድርገን ከሆነ ፕሮዳክቱ ኢቭን ሰስፔንሽኑ ማለት ነው። ስለዚህ ሰስፔንሽኑ በውሃ አንዴ ከነካው ለ15 ቀን ወይ ለ2 ሳምንት ብቻ ሊቆይ ይችላል ማለት ነው። ከዛ በኋላ ኤክስፓየር ሊያደርግ ይችላል ማለት ነው። ሶ እንግዲህ ይሄንን ነው የሚመስለው ሶ ኮልድ ሰስፔንሽን እስከ ሌብሊንጉ እስከ ፓኬጂንጉ ያለው ነገር
ይሄንን ይመስላል። ቀጣይ ቶፒካችን እንግዲህ the general methods of preparation of suspension እንዴት ነው የምንሰራው፣ ሰስፔንሽኑ ራሱ እንዴት ነው የምናዘጋጀው ነው። so the method of preparation of suspension የሚለውን እንግዲህ ስናይ የመጀመሪያው carefully tear or calibrate the container to the required volume ይላል። ያው የምንሰራበትን ኮንቴነር መጀመሪያ ካሊብሬት እናደርገዋለን ወይም ደግሞ ቴር እናደርገዋለን። ምን ያህል ነው የምንፈልገው፣ ስንት ነው መስራት የምንፈልገው የሚለውን መጀመሪያ ኮንቴነሩ ራሱ ምን ይደረጋል ካሊብሬት ወይም ቴር እናደርጋለን ማለት ነው። then finally powdered any solid ingredient not already in fine powder ይላል። ያው አንዳንድ ፓውደሮች ምናልባት ሳይዛቸው ከፍ ያለ ከሆነ ሳይዛቸው ማርቀቅ ሊጠበቅብን ይችላል ማለት ነው። በኋላ ሚክስ እናደርግ በቀላሉ እንዲዋሃዱልን ማለት ነው። ስለዚህ ሳይዛቸው ከፍ ያለ ፓውደሮችን በሞርተርና ፒስትል ተጠቅመን ፓውደር እናደርጋቸዋለን። ሶስተኛው ላይ mix the insoluble powder in a mortar adding first the ingredient of smallest bulk and diluting it with others in increasing order of bulk using amount of appropriately equal to the bulk already in the mortar geometric dilution ነው ተጠቀመው ነው ባጭሩ። ይሄ ማለት የተለያየ ኢንግሪዲየንቶች ነው የሚኖረን 2 3 4 5 6 ኢንግሪዲየንቶች ልንጠቀም እንችላለን ምናልባት ሰስፔንሽን ስንሰራ። ስለዚህ እነኛን ኢንግሪዲየንቶች ሚክስ ስናደርግ ሞርተር ፒስትል ውስጥ ኦርደሩ ከትንሹ ወደ ትልቅ ነው ማለት። ለምሳሌ 0.5 ሚሊ ግራም እና 5 ሚሊ ግራም ቢኖር 0.5 ቅድሚያ ይሰጠዋል ማለት። ስለዚህ ከስሞለስት ወደ ላርጅ ሚክስ እያደረግናቸው እንሄዳለን። ያ የማዋሃድ ሂደት ነው እንግዲህ ጂኦሜትሪክ ዳይሉሽን የምንለው። እንግዲህ ጂኦሜትሪክ ሲሪስ የሚባለውን ታውቃላችሁ ስታቲክስ ኦር ማትማቲክስ ላይ። ስለዚህ ልክ እንደዛው ከስሞለስት ወደ ላርጀስት ኦርደሩን አስጠብቀን ሚክስ እናደርጋለን። ይሄ ሶስተኛው ስቴፕ ላይ ነው። አራተኛው ላይ add enough vehicle to produce smooth paste ይላል። vehicle የምንለው የሶልቨንት የምንለውን ሚዲየም የምንለውን እየጨመርን ስሙዝ የሆነ ፔስት እንሰራለን ማለት ነው። ከዛ non volatile solid ingredient resolved in the part of the vehicle and mix well ይላል። ያው non volatile የሆኑ ሶሊድ ኢንግሪዲየንቶችን በቬሂክል ውስጥ አንድ ጋር ሚክስ አድርገን ወደ ሞርተር ፒስትሉ ጨምረን የበለጠ አብረን አድ አድርገን ናቪጌት እናደርገዋለን ማለት ነው። ይሄ እንግዲህ አምስተኛው ስቴፓችን ነው ማለት ነው። ሰባተኛው ሶ ኮልድ እዚህ ጋር የቁጥር ልዩነት ያለ ይመስላል። ቀጣዩ ነው እንግዲህ ዳይሉት ዊዝ the vehicle until powerable ነው። ይሄ መገልበጥ የሚቻል ወይም ደግሞ ልክ ቪስከስ እስከሚሆን ድረስ ሚክስ እናደርገዋለን ዳይሉት እናደርገዋለን with vehicle። ከዛ examine the suspension critically in the if the contains a foreign particle strain through muslin ይላል። before use rinse the fabric with a little vehicle to detach loose fiber ይላል። ይሄ ማለት ልክ ሚክስ እናደርገው ዩኒፎርም የማይሆን ከሆነ የሆኑ ፓርቲክሎችን የምንጠረጥር ከሆነ እነኛን ፓርቲክሎች እንግዲህ በአቡጀዲ ጨርቅ ማስወገድ አለብን። ስለዚህ በአቡጀዲ ጨርቅ ምን እናደርጋለን ማጽዳት ወይም ደግሞ ማጥለል ስራ እንሰራለን ማለት ነው። ይሄ ማስሊን ክሎዝ የምንለው እሱን ነው። ሌላው transfer it to the tiered bottles a measure is not used because a complete and accurate transfer of suspension is not possible ይላል once it has been made up to the volume። ስለዚህ ወደ ቴርድ መጀመሪያ ላይ ስቴፕ 1 ላይ ቴርድ አድርገን ያስቀመጥነው ቦትል ላይ የሰራነውን ምንድነው ሰስፔንሽን እንገለብጣለን ማለት ነው። ስለዚህ ሙሉ በሙሉ ላይወጣልን ይችላል። ከዛ volatile solid ingredient previously dissolved in some of the vehicle ያለውን ሚክስ ያደረግነው ምን እናደርጋለን አድ እናደርግበትና ቮሊዩሙን እንዲመጣ እናደርጋለን ማለት ነው። የምንፈልገውን አይነት ያክል ዶዝ ማለት ነው። so add any liquid ingredient raise the mixture and measure and mix well after each addition ላል rinse the mortar and the pestle with successive volume of the vehicle until they are quite clean transferring the raising bottle ላል። ይሄ ማለት ያው እየሰራን ያለ ነው በሞርተር ፒስትል ስለሆነ እዛ ላይ የተወሰኑት ግብአቶች እንዳይቀሩብን ሪንስ እያደረግን እያለቀለቅን ወደ ኦሪጂናል ኮንቴነራችን መልስና በኋላ ላይ ሼክ አድርገን እናዋዳለን ማለት ነው። ሜክ አፕ ቱ ዘ ቮሊዩም ዊዝ ዘ ቬሂክል እንደ ሼክ ስራፍል ይላል። ያው ቮሊዩሙ 30 ሆኖ ለምሳሌ 28 29 አካባቢ ላይ ከደረሰው በቬሂክል ያቺን 30 እናመጣና በደንብ ሼክ አድርገን እንዲዋሃድ ሚክስ እንዲሆን የምናደርግበት ሂደት አለ ማለት ነው። እንግዲህ በዛ ሂደት ነው ሰስፔንሽንን የምንሰራው ማለት ነው። ስለዚህ ስለ ሰስፔንሽን ያለን እንግዲህ
ይሄን ይመስላል። የቀጣው ዶዜጅ ፎርም ደግሞ ኢመልሽን የምንለው ነው። ሶ ኢመልሽንም እንግዲህ አንዱ ፋርማሲውቲካል ዶዜጅ ፎርም ነው። ሶ ኢመልሽን is a dispersed system consisting of two immiscible liquid, usually water and oil, one of which or the dispersed phase is distributed throughout the other. The container phase or the container phase as small globules ይላል። እንግዲህ ኢመልሽን ደግሞ ሁለት በፍጹም ሊዋሃዱ ወይም ደግሞ ሚክስ ሊሆኑ የማይችሉ በፖላሪቲ ሬንጃቸው የሚለያዩ ሊኩዊዶች በጋራ የሚመጡበት ሂደት ነው ማለት ነው። ለምሳሌ ውሃና ዘይት በምንም ታምር ሊዋሃዱ አይችሉም። ለምን? ውሃ ፖላር ነው፣ ዘይት ደግሞ ነን ፖላር። ነገር ግን እነኚህ ሁለት ኢሚሲብል የሆኑ ሶሉሽን ሊኩዊዶች ሚሲብል እንዲሆኑ ሚክስ እንዲሆኑ የምናደርግበት ሂደት ነው ማለት ነው። Since this type of dispersion is inherently unstable, the system is stabilized by the presence of the third component, the emulsifying agent or emulgent, emulsifier ምንላቸዋል። አሁን እንግዲህ ልብ በሉ ውሃና ዘይት በምንም ታምር ሊዋሃዱልን አይችሉም። ነገር ግን የግድ እንዲዋሃዱ ወይም ደግሞ ዲስፐርስድ እንዲሆኑ እናደርጋለን። ያንን የሚያደርግልን ነው እንግዲህ ይሄ emulsifying agent የምንለው ማለት ነው። ስለዚህ ሶስተኛ ሌላ ኮምፖነንት አለን ማለት ነው። ወተር አለ፣ ኦይል አለ፣ ሌላው ደግሞ ሳርድ ኮምፖነንት ኦር emulsifying agent የምንለው ላይክ emulgent emulsifier የምንላቸው ግብአቶችን እንጨምርና የምንፈልገውን ነገር በትክክል እንሰራለን ማለት ነው። the common type of emulsion እንግዲህ emulsion can be classified into oil in water ሊሆን ይችላል or water in oil ሊሆን ይችላል። oil in water emulsion ስንል in which the oil is dispersed in the water ማለት this means the continuous phase ምንድነው? እዚህ ጋር water ነው ማኪዩስ ነው ማለት yes oil in water ስንል ማለት በዚህ ልክ ነው ትረዱ። ለምን ኦይሉ ዲስፐርስድ ኢን ደ ወተር ኮንቲነስ ፌሳችን አሁን አኪዩሱ ነው ማለት ነው። ወተር ኢን ኦይል ሲሆን ደግሞ ኢን ዊች ዘ ወተር ኢዝ ዲስፐርስድ ኢን ደ ኦይል ነው። አሁን ኮንቲነስ ፌሳችን ኦይሊ ይሆናል ማለት ነው። ስለዚህ ልዩነቱ እዚህ ጋር ነው። ኮንቲነስ ፌሳቸው ይለያያል ማለት ነው። ፎር ዘ ሶ ኮልድ ወተር ኢን ኦይል ኦር ኦይል ኢን ወተር ምንለው ማለት ነው። ሌላው determination of an emulsion type ይላል። so the test for distinguishing between oil water or water oil emulsion include እንግዲህ አሁን የሆነ emulsion ተሰራ፣ ሁለት አይነት emulsion አለን ብለናል። እዚህ ጋር ልብ በሉ አንዱ water in oil emulsion ነው ወይ ደግሞ oil in water emulsion ነው ብለናል። ሁለቱንም መስራት ይቻላል። ስለዚህ ከሰራን በኋላ ቴስት እንሰራለን። የትኛው ነው ወይም ደግሞ አንዱን ከሌላው የምንለይበት ምን አይነት ቴስት አለ ሲባል የመጀመሪያው dilution test ነው። dilution test or miscibility test የሚባል አለ። it involves dilution of an emulsion with water or oil ማለት በቀላሉ dilution effect ነው። እንግዲህ የሰራነውን emulsion ወይ ከውሃ ጋር ወይ ደግሞ ከኦይል ጋር እንዲዋሃድ ማድረግ ነው። ከውሃ ጋር የሚዋሃድልን ከሆነ ያ water in oil emulsion ነው። ከኦይል ጋር የሚዋሃድ ከሆነ ደግሞ oil in water emulsion ነው ማለት። ስለዚህ በዚህ ልንለየው እንችላለን። ሌላው dissolubility test ወይ ደግሞ staining test ምንለው ነው። it involves the use of dyes soluble only in either the aqueous or in the oily phase of an emulsion but not in both phase ይላል። ኤግዛምፕል ሳካሬት እና ሱዳን ስሪ የምንላቸው dissolubility test ናቸው። ስለዚህ ማለት involves the use of dye ነው ማለት dye soluble only in either aqueous or oily phase of an emulsion but not both ስለዚህ dye solubility test or staining test የምንለው አንዱ ሌላው emulsion type ዲተርማይን የምናደርግበት ነው። ሌላው conductivity test የምንለው ነው። conductivity test it uses the fact that oil in water emulsion possesses a much higher conductivity than water oil emulsion። ስለዚህ conductivityያቸውን by conductometer ቼክ በማድረግ ብቻ ምን አይነት emulsion እንደሆነ oil in water or water in oil emulsion የምንለው ማወቅ እንችላለን። አክቹአሊ ያው በ what you call yes conductivity ብቻ ቼክ በማድረግ ይሄንኛው መመለስ ይቻላል ነው። ሌላው stability of emulsion ነው። stable emulsion is one in which the globules retain their initial character። ይሄ ማለት mean size or size distribution እና remain uniformly distributed throughout the container phase ከሆነ ይሄ ስታቢሊቲውን ቴስት የምናደርግበት ነው። አንድ emulsion stable ነው ስንል እንግዲህ የራሱ የሆነ የሚያሟላት የሚገባው ክራይቴሪያዎች ይኖራሉ ማለት ነው። so instability in emulsion include ይላል። እንግዲህ ኢንስታብል ከሆነ አሁን ስታቢሊቲ ቴስት ሰርተን
አንድ ኢመልሽን ኢንስታብል ነው ካል ወይም ደግሞ ስታብል አይደለም ካል በምን ልናውቀው እንችላለን ሲባል አንደኛው ክራኪንግ ኦር ብሬኪንግ የምንለው cracking or breaking ማለት a coalescence of the dispersed globule and the separation of the dispersed phase as a separate layer ራሱ ሌየር ይፈጥራል ማለት ነው። in an emulsion this has broken simple mixing fail to reestablish the stable emulsion ይላል። እንግዲህ ክራክ ያደርጋል ብሬክ ያደርጋል ያንን ደግሞ ስታብሊሽ ለማድረግ ምናልባት ሚክስ ማድረጉ ላይ ፈታው ይችላል ማለት ነው። ክራኪንግ ክሊኒንግ ስንል ደግሞ the formation of layer ነው። relatively concentrated emulsion ነው። ይሄ less serious problem ነው ካን cracking or breaking ከምንለው less serious የሆነ ነው። so it is less serious types of instability than cracking ይላል because creamed emulsion may be made homogeneous again by shaking ያኛው በሼኪንግ አይፈታም homogeneous ሊሆን አይችልም። ይሄኛው ግን by using simple shaking uniform የሆነ emulsion ልናገኝ እንችላለን። ሌላው nevertheless it is undesirable because the closest of the globules in the crane favor breakdown of an interface and the consequent coalescence of the globules the larger or large droplet crane more rapidly coalescence more readily in a crane therefore emulsion may eventually crack ይላል። so very cracking and emulsion what called creaming የምንለው አንድ ኢመልሽን ኢንስታብል እንዲሆን የሚያደርጉ ፋክተሮች ናቸው ማለት ነው። ሌላው ፌስ ኢንቨርሽን የምንለው አለ። ፌስ ኢንቨርሽን ስንል እንግዲህ the change of an emulsion from water or oil to water emulsion to water to oil emulsion የምንለው or vice versa የምናደርግበት ይሄ እንግዲህ ፌስ ኢንቨርሽን የምንለው አንዱን ኢመልሽን ታይፕ ወደ ሌላ ኢመልሽን ታይፕ ኢንተርኮንቨርት የምናደርግበት ሂደት ማለት ነው። እሱን ለማሳየት ተፈልጎ ነው ስለ ፌስ ኢንቨርሽን ሲባል ያው ቅድም እንዳልነው ነው። ኮአለሰንስ ብሬኪንግ ክሪሚንግ ስንል እንግዲህ በዲያግራም ስናያቸው ይሄንን ይመስላሉ ማለት ነው። እንግዲህ በቀላሉ እንደምታዩት ብሬኪንግ ሲሆን ያው ቀጥታ ሁለት ላይ ጽድት አድርጎ ይወጣል ማለት ነው። ሲሆን ደግሞ ልክ እንደምታዩት ዲስትሪቢዩት ይሆናሉ። እዚህ ጋር ክሪሚንግ ስንል ደግሞ እንደዚህ ጋር እንዳያችሁት የሆነ ገባ ወጣ ይኖረዋል። ይሄኛው ቀጥታ ወጥ የሆነ ነው። ይሄኛው ግን ገባ ወጣ አይነት ባህሪ ነው የሚያሳየው። ስለዚህ ክሪሚንግ እና ክራኪንግ ኦር ብሬኪንግ የምንለው የሶ ኮልድ ኢንስታቢሊቲ ኦፍ አን ኢመልሽንን የሚያሳዩ እንደሆኑ ያሳየናል ነው። ሶ ስሞል ስኬል ፕሪፓሬሽን ኦፍ አን ኢመልሽን ምን ይመስላል የሚለውን እና ለዛሬ እናብቃ። ሶ ጉድ ኢመልሽን can be prepared on a small scale using a mortar and a pestle throughout. This efficiency is limited and the global size may be larger than 10 micrometer ይላል። ስለዚህ ጉድ ኢመልሽን እንግዲህ ፕሪፔር ለማድረግ ስሞል ስኬል ኢንደስትሪ በመጠቀም ሞርተር እንደ ፒስተላችንን በመጠቀም ሊሚትድ የሆነች ሳይዝ የሆነ ፕሮዳክትን ፕሮዲዩስ ማድረግ እንችላለን። ሌላው ኤሌክትሪካል ሚክሰር መጠቀም እንችላለን። ሜቢ ዩዝድ on small scale through entrapping air maybe problem ላይ ያው ሚክሰሮች ላይክ vortex ሚክሰር ሊሆን ይችላል or some electrical ሚክሰር ሊሆን ይችላል። እነሱን ተጠቅመን እንግዲህ ኢንተርሚክስ ማድረግ እንችላለን ነው። since the quality and stability of the product is improved by decreasing a globule size and by reducing the size range of a globules in the dispersed phase the use of homogenizer may recommended ይላል። ይሄ እንግዲህ dispersed phase ሳይዙ or the formation of globules ሳይዙ የተለያየ ከሆነ ማለት ነው። so when using may of the highly active synthetic agent it is possible to obtain excellent preparation by simple adding the warmed to obtain excellent preparation by simply adding the warmed phases to the beaker and stirring until cool. In place of beaker the phase can sometimes be placed into the bottle which is taken in the shaken ይላል። so here phase variation of an emulsion ለማሳየት ነው ማለት ነው። so small scale industry ላይ emulsion ለመስራት ምን ያስፈልጋል? እንግዲህ የመጀመሪያው ትልቁ ግብአት ሞርተር እንደ ፒስትል የምንለው ነው። so this approach is used for those emulsion that are stabilized by the presence of multi molecular firm ይላል like acacia tranganka አጋር ነኝ እንምንጠቀማቸው ናቸው ማለት ነው። for emulsion preparation ሁለት ሜቶዶች አሉ። ዊት ገም ሜተድ እና ድራይ ገም ሜተድ ነው። ዊት ገም ስንል ሶ ኮልድ እንግሊሽ ሜተድ፣ ድራይ ገም ስንል ደግሞ ሶ ኮልድ ኮንቲኔንታል ሜተድ ነው። ይሄ ምንድነው? in this method a emulsifying agent is placed
the emulsifying agent is placed in a mortar and so the emulsifying agent ምንድነው የሚደረገው እንግዲህ ሞርተር ፒስትል ውስጥ ይቀመጥና ወተር ውስጥ ዲስፐርስ አድርገን ማስሌጅ ፎርም እንዲያደርግ እናደርገዋለን። then the oil ከዛ በኋላ ነው እንግዲህ small amounts continuously navigate እያደረግን ትሪቱሬት እያደረግን እንጨምርበታለን። so the portion of the oil being emulsifying before adding the next increment ይላል። ይሄ in wheat gum method ነው። dry gum so called continental method ላይ ደግሞ preferred by most pharmacists ይመርጡታል። so the gum is added to the oil rather than the water as with the wheat gum method ይባላል። ስለዚህ ገም ነው እንጂ ኦይል ወተር አንጨምርም መጀመሪያ ማለት ነው። so ሁለቱ ሜትዶች የተወሰነ የሚለያዩበት ነገር አለ ማለት ነው። so in both dry gum and the wheat gum method the primary and the concentrated or concentrated emulsion is first prepared using the sets of ratio oil water or gum emulsifying agent እንለው ነው gum form which the final product is obtained by the dilution with the continuous phase ይላል ማለት። ስለዚህ ዶስ አጀስትመንት or ሬሾአቸውን ባላንስ ማድረግ ወይም ደግሞ ሴት ማድረግ መጀመሪያ አስፈላጊ ነው ማለት ነው ኢመልሽኑን ወደ መስራት ከመግባታችን በፊት። ሶ ይሄ ሂደቱ ወይም ፕሮሲጀሩን ያሳያል ማለት ነው። ሌላው ምን አይነት ለምሳሌ እና ማን አይነት ኢመልሽኖች አሉ ሲባል እንግዲህ የመጀመሪያው አካሺያን ኢመልሽን የምንለው ነው። ሶ አካሺያን ኢመልሽን unless otherwise specified extemporaneous preparation emulsion for internal use are made with acacia gum እንግዲህ ስፔሲፋይ እስካልተደረገ ድረስ ፋርማኮፒያ በግልጽ እስካመጣልን ድረስ for internal application acacia gum emulsion እንሰራለን። ይሄንኑ acacia emulsion prepare ለማድረግ ሞርተር ፒስተል እንጠቀማለን። ዳን thick or primary emulsion መጀመሪያ እንሰራለን። ከዛ በኋላ ነው the quantity for primary emulsion have been determined by experience like parts interpreted as parts by volume for fixed mineral volatile oil and a part by weight for what you call aloresin and acacia ይላል። so ይሄ how እንግዲህ acacia gem is very important የሚለውን የሚያሳይ ነገር ነው። እዚህ ጋር ቴብሉ የሚያሳየን እንግዲህ ምን ያህል ምን አይነት ታይፕስ ኦፍ ኢመልሽኖች አሉ፣ ኤግዛምፕሎቹ እና ማናቸው፣ ኳንቲቲያቸው ምን ያህል ሊወሰድ ይችላል ባይ ፓርትስ የሚለውን የሚያስቀምጥ ቴብል ነው። እንግዲህ ፊክስድ ኦይል፣ ሚነራል ኦይል፣ ቮላታይል እና ሬሲን አለ። ሶ ምን አይነት ኤግዛምፕሎች አሉ እዚህ ጋር በደንብ ተቀምጦላችኋል። ሬሾአቸውም እዚህ ቴብል ላይ በደንብ ተቀምጦላችኋል። ስለዚህ ቴብሉን በደንብ በማየት የሆነ ነገር አንደርስታንድ ማድረግ ትችላላችሁ ማለት ነው። So እዚህ ጋር ኖት ይልና the amount of tranganka needed is only 1/10 of the acacia amount when an emulsion contains 2 or more oily liquid. The quantity of the acacia for each is calculated separately. The sum of this quantity can be needed used ይላል። ያው እዚህ ቴብሉ ላይ acacia for tranganka እና tranganka almost 0.1 0.1 0.1 ነው ሁሉም ላይ acacia ደግሞ 1 ይላል ማለት። ስለዚህ the ratio of acacia also be depend on the nature of the emulsion ማለት ነው። ስለዚህ emulsion ላይ ኔቸሩ ላይ ዲፔንድ ሊሆን ይችላል ማለት ነው። ሶ በዛ አውድ ነው የምትረዱት ማለት ነው።